ዳግማዊ ጎለጎታ ግሸን ደብረ ከርቤ። መስቀሉ በንግሥት እሌኒ ከጉድጓድ ከወጣ በኋላ በኢየሩሳሌም ሕዝቡን እየባረከ ይኖር ነበር። እንዴትስ ወደ ፋርስ ሄደ? መስቀሉስ ለምን ለአራት ተከፈለ? ግማደ መስቀሉስ ወደ ኢትዮጵያ እንዴት መጣ? የሚለውን ታሪክ ይዤላችሁ ቀርብ ያለው ይከታተሉኝ። ታሪኩ ከንግሥት እሌኒ ይጀምራል። ንግሥት እሌኒ መስቀሉን ከተቀበረበት ጉድጓድ አውጥታ በኢየሩሳሌም ቤተ መቅደስ አሰርታ በክብር አስቀምጣው ድውያንን እየፈወሰ ሙታንን እያነሳ ለረጅም ዘመን በኢየሩሳሌም ኖረ። ነገር ግን በሰባተኛው መቶ ክፍለ ዘመን የፋርስ ንጉሥ ኢየሩሳሌምን በኃይል ወረረ። ኢየሩሳሌምን በፋርስ እጅ ወደቀች። ምድሪቱን በደም ታጠበች። የክርስቶስ መስቀልን በፋርስ ወታደሮች እጅ ወደቀ። ከሌሎች ንብረቶች ጋርም የጦር ምርኮኛ ሆኖ ወደ ፋርስ ተወሰደ። ኢየሩሳሌምም ብርሃኗን ተነጠቀች፣ በጨለማም ተዋጠች። ከዓመታት በኋላም የባዛንታይን ንጉሥ ሕርቃል በታላቅ ጦርነት ፋሪሳውያንን ድል አድርጎ መስቀሉን አስመለሰ። የክርስትና እምነት ተከታዮችም በደስታ ተሞሉ። ነገር ግን ኃያላን ነገሥታት የድሉ ተካፋይ ነን በማለት የክርስቶስን መስቀል እኔ በማለት ታላቅ ጠብ ፈጠሩ። የድህነት ምልክት የሆነው መስቀል የግጭት መንስኤ ሆነ። ይህንን የተመለከቱ የእስራኤል፣ የቆስጠንጥንያ፣ አንጾኪያ፣ የእስክንድሪያ ታላላቅ ሃይማኖት አባቶች ጣልቃ ገቡ። ጸቡንም ለማድረግ ተመካከሩ። በታሪክ ውስጥም እጅግ ከባድ የሆነውን ውሳኔም ወሰኑ። ለአንድነት ሲባል መስቀሉን ለአራት ከፍለው በዕጣ ለመውሰድም ተስማሙ። የክርስቶስ ቀኝ እጅ ያረፈበት ቀኝ ክንፉ ለግብጽ ተሰጠ። በግብጽ የሚገኘው የእስክንድሪያ ፓትርያርክ መስቀሉን ተረክበው በቅዱስ ማርቆስ መንበር በታላቅ ክብርም አስቀመጡ። ከዓመታትም በኋላ በ14ኛው መቶ ክፍለ ዘመን በግብጽ ምድር የእስልምና ኃይል እየተጠናከረ መጣ። የግብጽ ሰማይም በጨለማ ተዋጠች። ክርስቲያኖች መግቢያ መውጫ አጡ። ቤተ ክርስቲያናትም ተዘጉ። የግብጽ ክርስቲያኖችም ጭንቅ ውስጥ ሆኑ። በዚህ ሰዓት አንድ መረጃ ደረሳቸው። መረጃውም ይሄ ነበር። በተራሮች መሃል የሚኖር የክርስቲያኖች ንጉሥ በኢትዮጵያ እንዳለ አወቁ። የግብጽ ክርስቲያኖችም በድብቅ መልእክተኛ ወደ ክርስቲያኖች ንጉሥ አጼ ዳዊት እንባ የተሞላበት የድረሱልኝ መልእክት ላኩላቸው። አጼ ዳዊትም የክርስቲያኖች እንዲህ መሆን እጅጉን አስቆጣቸው። ውስጣቸው በክርስቶስ ፍቅር የተሞላ ነበርና ዛሬ ነገ ሳይሉ በክተት አዋጅ ሕዝቡን ጠሩ። ከ20 ሺህ በላይ ሰራዊትን በመያዝ ጉዟቸውን ወደ ግብጽ ሲናር በረሃ ጀመሩ። የሰራዊቱ ብዛት እጅጉን የሚያስፈራ እጅጉን የሚያስደነግጥ ነበር። የግብጽ ድንበር ላይ እንደደረሱም ለመጨረሻ ጊዜ የሚሆነው ትዕዛዝ ለግብጹ መሪ አጭር፣ ግልጽ፣ ኃይል የተሞላበት መልእክት ላኩለት። መልእክቱም እንዲህ ይላል: በተፈጥሮ ወንድሞቻችሁ ከሆኑት ከክርስቲያኖች ጋር ታርቀህ በአንድ እንደ ቀድሞ መኖር ካልቻልክ በኃይል አጠፋለሁ የሚል ትዕዛዝ ነበር። የግብጽ መሪዎችም ይህ ሰው ጦር ብቻ ሳይሆን መንፈሳዊ ኃይልም ታጥቆብን ነው የመጣው ብለው በማሰብ እጅጉን ፈሩ። ከክርስቲያኖችም ጋር እንደሚታረቁ ቃል ገቡ። ንጉሥ ዳዊትም ያለምንም ጦርነት ክርስቶስ በሰጠው ኃይል አሸነፈ። የግብጽ ክርስቲያኖችም እጅጉን ተደሰቱ። ለዚህ ደስታ ላበቃቸው ንጉሥ ዳዊትም ስጦታ ለመስጠት አሰቡ። በዘመኑ ትልቅ ሀብት ተደርጎ የሚቆጠረው 12,000 ወቄት ንጹሕ ወርቅ ከምስጋና ደብዳቤ ጋር አድርገው ላኩ። አጼ ዳዊት ግን ወርቁን መልሰው በመላክ ከወርቁ በላይ የከበረውን ጥያቄ የያዘ ደብዳቤ ጻፉ። እንዲህም ይላል: በግብጽ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ አላችሁ። የላካችሁልኝ ወርቅ መልሻለሁ። ዓላማዬ ወርቅ ፍለጋ አይደለም፣ የክርስቶስ ፍቅር አስገድዶኝ ልረዳችሁ መጣሁ እንጂ ይላል። አሁን የምለምላችሁ አንድ ነገር አለ። በሀገሬ ኢትዮጵያ በድርቅ በረሃብና ቸነፈር ሕዝቤ እያለቀ ነው። ምድሪቱ ደርቃለች፣ ከብቶች አልቀዋል፣ የልጆች እንባ ምድሪቱን አርሷል። ለዚህ ሁሉ መፍትሄ ሳስብ ፈጣሪን ስለምን ለሕዝቤ መከራ መድኃኒት እንዲሆን ለደረቀችው ምድራችን ሰማያዊ በረከት እንዲያመጣልኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን የዓለምን ኃጢአት ያጠበበት ደሙ የፈሰሰበት በምድራችሁ የሚገኘውን የከበረ የመስቀሉን ግማድ ከሌሎች ቅዱሳን አጽምና ንዋየ ቅዱሳት ጋር አድርጋችሁ ላኩልኝ አላቸው። የግብጽ ሊቃነ ጳጳስም በደብዳቤው መሰረት ይህ ንጉሥ በክርስቶስ ፍቅር ልቡ የተቃጠለ ነው ብለው ተነጋገሩ።
እምቢ ብንለው ከፈጣሪ ጋር መጣላት ይሆንብናል ብለው በማሰብ ግማደ መስቀሉን ለመስጠት ተስማሙ። የእደ ጥበብ ባለሙያዎችንም በማሰባሰብ ከንጹህ ወርቅ ከሚያንጸባርቅ ደማቅ ነሐስ በከበሩ ዕንቁዎች ያጌጡ ትልልቅ ሳጥኖች ተሰሩ። በሳጥኑም ግማደ መስቀሉን እና ሌሎች ቅርሶችን በማድረግ በሰረገላ እና በግመል ተጭኖ ወደ ኢትዮጵያ ድንበር ወደ ስናር ተላከ። መስቀሉ የኢትዮጵያ ድንበር ስናር ሲደርስ ቦታው በብርሃን ተሞላ። ንጉሥ ዳዊትም ይህንን ሲያዩ እጅጉን ተደሰቱ። ተአምር ነው በማለት በደስታም አለቀሱ። ነገር ግን ከእግዚአብሔር ፈቃድ ውጪ የሚሆን የለምና ንጉሥ ዳዊት እዛው ስናር በረሃ እንዳሉ ደስታቸውን ሳያጣጥሙ መስቀሉን በዓይናቸው ሳያዩ በድንገተኛ ሕመም እዛው በረሃው ላይ አረፉ። መስቀሉን የሚረከብ ንጉሥ እስኪመጣ ግብፃውያንም ለዓመታት በሲናር በረሃ እየጠበቁት ቆዩ። የንጉሥ ዳዊት ልጅ ዘርዓ ያዕቆብ የኢትዮጵያ ንጉሠ ነገሥት ሆነው ሲሾሙ በስናር በረሃ ለዓመታት የተቀመጠውን የአባቱ ውርስ የኢትዮጵያውያን ተስፋ የሆነውን ግማደ መስቀል ወደ ኢትዮጵያ ይዘው መጡ። ሕዝቡም በደስታ እልል አለ። መስቀሉንም መናገሻቸው ወደ ሆነው ደብረ ብርሃን ከተማ በጊዜያዊነት አስቀመጡት። ዘርዓ ያዕቆብም በሕልማቸው አንብር መስቀልየ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ አስቀምጥ የሚል መልእክት ተነገራቸው። ዘርዓ ያዕቆብም መስቀሉን በመያዝ የተባሉበትን ቦታ መፈለግ ጀመሩ። በሸዋ ደርሄ ማርያም በመሄድ ለማስቀመጥ ሲሞክሩ አልተሳካም ነበር። ወደ መናገሻ ተራራም ወጡ፣ እዚህም አልሆነም። ወደ ወጨጫ ማርያምም ወሰዱት፣ እዚህም አልሆነም። ንጉሡ ግራ ተጋቡ። ያለምንም መሰልቸት ፍለጋቸውን ግን ቀጠሉ። ነገር ግን በሰው ልጅ ፍለጋ ሊገኝ ባለመቻሉ አምላክ እንዲጠቁማቸው በታላቅ አዋጅ ሕዝቡ ጾም ጸሎት እንዲጀምር አዘዙ። ዘርዓ ያዕቆብም ቅንጦት ከሞላበት ቤተ መንግሥት በመውጣት ሱባኤ ገቡ። በሰባተኛው ቀንም ራእይ ታያቸው። የእግዚአብሔር መልአክም ጸሎትህ ተሰምቷል፣ ከእንግዲህ አንተን የሚመራ ግማደ መስቀሉን ማስቀመጥ ያለብህ በሰው ተመርተህ ሳይሆን የብርሃን አምድ አለ ይመጣል አላቸው። ዘርዓ ያዕቆብም በሰው ሳይሆን በብርሃን አምድ እየተመሩ ከሸዋ ምድር ተነስተው ወሎ ደረሱ። ሲፈለግ የነበረው ፍጹም መስቀል የሰራው ተራራ በብርሃኑ አምድ አማካኝነት ተገኘ። ዘርዓ ያዕቆብም እጅጉን ተደሰቱ። ከመስከረም 21 1446 ዓ.ም ጀምሮ የጌታችን የክርስቶስ ግማደ መስቀል በዚች በተቀደሰች በኢትዮጵያ አምባ በግሸን ደብረ ከርቤ በታላቅ ክብር ተቀመጠ። ንጉሡም በተራራው አናት ላይ በመስቀሉ ቅርጽ ልክ የቅድስት ማርያምን ቤተክርስቲያን ከመሃል በማድረግ 4 ቤተክርስቲያናትን አነጹ። የመጀመሪያው የእግዚአብሔር አብ፣ ቀጥሎ የቅዱስ ሚካኤል፣ ቀጥሎ የቅዱስ ገብርኤል እንዲሁም የመጨረሻውና አራተኛው የቅዱስ ዑራኤል ቤተክርስቲያን ታነጸ። ምድሪቱ በሰማያዊ በረከት ተሞላች። አሜን። ታሪኩ ይህን ይመስላል። እንግዲህ ያቀረብኩላችሁ ታሪክ ውስጣችሁን ነክቶትም ከሆነ ተደስታችሁ ከሆነ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ።